ተዋቅማቸው ደክሞ የሚበሉ ተቸግረው የሚለብሱ ተራርዘው እያየን ዝም በማለታችን ራሴን እየከሰስኩ ማህበሩ ግን እግዚአብሔር ወደዚህ ምድር አምጥቶልን ማህበሩ እነዚህን እናቶች በመደገፉ ማባበልን ለተዋው ሀታረጅም ይሁን እርዘቋበጅ ይሁን ኢማኑ አመለ ይሁን ቀልባሰ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ክቡራትና ክቡራን የአህመድ ቲቪ ተከታታዮች እንዴት ናችሁ? ሰላማችሁ ያላችሁበት ይብዛ። ዛሬ በከሪያ በጎ አድራጎት ማህበር ተገኝተን የከየቲሞች ጋር አረፋን ምክንያቱም አረፋን በተመለከተ አብረን እንዋል በሚል ፕሮግራም የቲሞችን ሰብስበን ዛሬ ምክንያቱም ለነሱ የሰደቃ ፕሮግራም ተደርጎላቸው ለነሱ አብረን ልንውል እየተዘጋጀን ነው እና እናንተም በዚህ ፕሮግራም ላይ ልክ እንደዚህ አይነት ፕሮግራም የቲሞች ከመቼም የቲሞችን ከመገብ የሚያስደስት ነገር የትም ቦታ ላይ ያለ ነገር አይመስለኝም። ምክንያቱም የተቸገረን ሰው መርዳት ሁሉ ነገር ማድረግ በጣም ነው የሚያስደስተው እና ይሄንን ይመስላል። ዛሬ ወደ ፕሮግራሙ ልወስዳችሁ ነው እና አሁን እያዘጋጀን ያለነው ወደ ምሳ እያቀረብን ያለነው ይሄን ይመስላል። ከወጡ ስንጀምር ከዚህ ተዘጋጅተናል። እንደዚህ ነው። አሁን በዝግጅት ላይ ነው ያለነው። ሩዝ ጭማሪ ብታረጊ ሰላም ተቀረጽ። ስለዚህ እኔ ልሸከማ እኔም ለያዝ ማለት ነው። ይሄው እየሰራሁ ነው የምገኘው። ልጆቹ ለብቻ በጎል ልቀቋቸውና አይ ፍራንች ነው ተነስ ትልቋ እነሱ ጋር ሆነ ልጅ ከዚህ ጋር አይ ወረዳ ማማ አንድ ላይ ሁለት ነው የምናደርገው። ሁለት ቦታ ላይ አድርጉላችሁ ጣሉ እንዳትታመቀስቃችሁ ነው። እሺ እንጀራም ሩዝም እሺ የት ላድርግልህ ደግሞ ይሄን የት ላድርግ ነኝ በቃ እዚህ ቀስ በይና በዚህ ብለሽ ነይ በዚህ ተባላፈ አንተ ተባላፈ ቆይዛች ከፍታለ ወይ እሺ እሺ አብ ሰበቃ ሀይ አትብዙ ችግር የለም። አንተ እንደው ወጣ ይደረግበት አሁን እነሱ ብልቹ ጋር ተግናለሁ። ያው ስጀምር በእስላማዊ አገላለጽ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብዬ ጀምራለሁ።
ከይርያ በጎ አድራጎትን ሳናመሰግን የማናልፈው ፕሮጀክት ነው። ይሄ ድርጅት እዚህ ከተማችን ላይ ከጀመረ አጭር ጊዜ ቢሆንም ብዙ አቅመ ደካማዎችንና የቲሞችን እየደገፈ ያለ ድርጅት ነው። እሱንም ደግሞ እግዚአብሔር እንዲጨምርለት እመኛለሁ። ከይርያ በጎ አድራጎት የመጀመሪያ ራዕዩም የቲሞችንና ደካሞችን መድረስ ነው። የመጨረሻ ራዕዩም ደግሞ የቲሞችንና ደካሞችን መድረስ ነው። ስለዚህ እኛ ደግሞ የከተማይቱ ነዋሪዎች ማህበረሰቦች ደግሞ በምልክ ከጎናቸው ቁመናል የምንለውን ነገር ስናስብ ማንኛውም የወለዲ ከተማ ነዋሪ ይመለከተኛል በማለት የወለዲ አዛውንቶች፣ የወለዲ አቅመ ደካማዎች፣ የወለዲ የቲሞች የኔ ናቸው በማለት ማህበሩን ከጎኑ ቁመን እንድንደግፈው እንድናበረታታው ጠይቃለሁ። በመቀጠል እኔ በግል በጣም ነው የምወደው ይሄን ፕሮጀክቱን በጣም እወደዋለሁ። በቃ በግል እወደዋለሁ፣ ደስ ይለኛል። ለምን እንደምደሰት ደግሞ ስነግራችሁ እነዚህ የወለዲ ደካማዎች የወለዲ አቅመ ደካማዎች ለኛ ትላንትና ቡሄ ሲጋግሩ የነበሩ እንቁጣጣሽ ሲሰጡ የነበሩ ደካማዎች ናቸው። ዛሬ በከተማችን ጧሪ ቀባሪ አጥተው አቅማቸው ደክሞ የሚበሉት ተቸግረው የሚለብሱት ታርዘው እያየን ዝም በማለታችን ራሴን እየከሰስኩ ማህበሩ ግን እግዚአብሔር ወደዚህ ምድር አምጥቶልን ማህበሩ እነዚህን እናቶች በመደገፉ እግዚአብሔር ይጨምርለት ላለውና ሲቀጥል የቲሞቹም የኛ የቲሞች ናቸው። እኛም የቲሞች አሳድገናል ያለምንም ደጋፊ። ግን አሁን ያሉትን የቲሞች ደግሞ እኔ ደግፋለሁ ብላ እህታችን ጦይባ በሷ ተነሳሽነት እዚህ በመድረሳችን ደስተኞች ነን። ከጎና እንቆም። እግዚአብሔር ያስፋቸው ነው የምለው፣ ያስፋቸው፣ ይጨምርላቸው። ብዙ ባለ ራዕዮችን ያስነሳ፣ ብዙ ባለ ሀብቶችን ያስነሳ። የምድር ሀብት እዚህ የሚቀር ነገር ነው። ሰማያዊ ክብር፣ ሰማያዊ ሀብት እዛ መንግስተ ሰማያት የምንገባበት ነገ በጀነት የሚመዘገብልንን ሰርተን እንድናልፍ በጥቂቱ የሰጠ በብዙ ይቀበላል ይላል የኛ መጽሐፍ። ስለዚህ በጥቂቷ ለምሳሌ አንድ ኗሪ ከባለ ሀብቶች በፐርሰንትኛ ማስላት ባንችልም አስራት እንዲያወጣ ዘካ እንዲያወጣ ይፈቀዳል፣ ይገደዳልና ያንን በከይርያ በጎ አድራጎት ስር አልፎ የቲሞቻችንን እንዲገነባ የሚል ማሳሰቢያ እሰጣለሁ። በመቀጠል ደግሞ በቀበሌ አመራርነት የሚያገለግሉትን አመራሮች ማስተዋል አይናቸውን ከፍቶ አሁንም ከከይርያ በጎ አድራጎት ጋር ከጎን እንዲቆም አሁን ፊት ለፊቴ አያለሁኝ ወጣቶች የወለዲ ወጣቶች ናቸው። ከነዚህ ወጣቶች ጋር ያማከርን አለን የምንለውን ነገር እጃችንን እየዘረጋን ደካሞቻችንን አብረን እንጡር፣ የቲሞቻችንን አብረን እናሳድግ የሚል ቃል እገባለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቻችን፣ የአህመድ ቲዩብ ፕሮግራም ተከታታዮች፣ የምትመለከቱት ፕሮግራም የከይርያ በጎ አድራጎት ማህበር ነው። ቲክቶክ ላይ ጦይባ 61 ብላችሁ፣ ፌስቡክ ላይ ከይርያ በጎ አድራጎት ማህበር ብላችሁ የምትከታተሉኝ ቤተሰቦቼ የምታደርጉልኝ አስተዋጽኦ ነው። በአላህ ስም እጅግ አድርጌ ያመሰገንኩኝ። ሐቂቃ እንዲወጣላችሁ የምትፈልጉ በእኛ በኩል ድግሳችሁን ማድረግ ትችላላችሁ። እንዲሁም ደግሞ የተለያዩ ድርጅቶችና ባለሀብቶች ካሉ ለነዚህ የቲሞችና አቅመ ደካሞች መርዳት የሚፈልግ በሚፈልጉት መልኩ እንዲቆዩ ማድረግ የሚፈልግ ከአላህ በታች ሰበብ መሆን የሚፈልግ አካል ካለ ከይርያ በጎ አድራጎት ላይ እኛን ማናገር ይችላል። የምንገኝበት አድራሻ በ0914 28 30 60 እንገኛለን። ደግመዋለሁ፣ በ0914 28 30 60 እንገኛለን። የምንገኘው በወሎ ኬሚሴ ከኬሚሴ 17 ኪሎ ሜትር ወጣ ብለን ነው። እንደምታያቸው በከይርያ በጎ አድራጎት ስር የሚገኙ ቤተሰቦቻችን አቅመ ደካማ አዛውንቶች፣ እንዲሁም ደግሞ በዚህ በኩል እነዚህ የምታያቸው አባት የሌላቸው እንዲሁም እናት የሌላቸው አይታሞች ናቸው። እነሱን እንረዳለን፣ እናስተምራለን፣ ቁርአን እንዲቀሩ ድጋፍ እናደርጋለን የምትሉ ካላችሁ ከአልባሳት ጀምሮ ደብተር፣ እስክሪብቶ፣ ዩኒፎርምና ካቶ አብራችሁ ከኔ ጎን መቆም ትችላላችሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ክቡራን ተመልካቾቻችን እንዴት ናችሁ? ሰላማችሁ በያላችሁበት ይብዛያን። ዛሬ በከይርያ በጎ አድራጎት ማህበር ነው የምንገኘው። ቅድም እንደነገርኳችሁ መግቢያችን ላይ ይሄን እንደዚህ አይታሞችን አቅመ ደካማዎችን በምሳ ፕሮግራም ላይ ነው ያለነው ዛሬ። ምክንያቱም አረፋን በማስመልከት አብረን ከየቲሞች ጋር አብረን እንዝለቅ በሚል ፕሮግራም ከነሱ ጋር ነው ያለነው። እናንተም ቢስሚላህ ማዘህና ወልባ በሰርጀባ አባበልን ለተዋዩ ሀታ ረጅም ይሁን እርዘቋ በጁ ይሁን ኢማኗ ሙሉ ይሁን ቀልቧ ሰይድ ይሁን ያመሰው ቀለም የማያንሰው ያመንዛት በል ይህንን ደግሞ እንዳያሳድገው ሁላችሁም በደረጃው ማዕረግ ደረሱ። ባጎል እንደተዋዩ ይገኝ ዑምራችሁ ረጅም እርዘቃችሁ ብዙ ይሁን። አመት አመት አላህ ያድርሳችሁ። አላሁመ ሰሊ ወሰሊም አላ ሰይዲና ሙሐመድ ይብዲ ደገሙ እንደሚደረግ ምንድን ነው ዝም ብለው እንደዚህ ነው ምን እንደይዞ አወል ጀባ በለሻና አይሻ ትይማት ቢስሚላህ ብለማን ነው ባሁላችሁ
መኛይነ ጠላ አጉዱል ጉዱ ያለ በተሩት ኢማሙ ሙሉ ቀልባ ሰይዱት እዝቋ ብዙ ያረዝሙት ያለ ጉዱ ዳል መጀን እንደያያት እንደግል ተክሩ ነገር አላህ ይጠብቅልህ በባብ ልጅ አድቅ በለላ ሳል ጉፋና ያገኝበት ሁላችሁም በማረጉ ደረጃ ደረሱ አላህ